ዛሬ እንደዛ ደስታዬን ለማክበር ሁላችሁም የሀገሬ ልጆች እኔ ለማስደሰት ከጎኔ ለሆናችሁ በሁሉም ነገር እጅግ በጣም ዝቅ ብዬ አመሰግናለሁ። ሰበር ዜና። በዚህ ሰዓት ቲክቶከሮቹ እየተለቀሙ እስር ቤት እየገቡ ይገኛሉ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል። በቲክቶክ ስሙ ሊል ጃይ እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሂሊሊ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንትን በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘት ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጅፋር መስጊድ አካባቢ በቁጥጥር ስር ውሏል ሲል የአዲስ አበባ ፖሊስ ይህንን አስነብቧል። ዛሬ እንደዛ ደስታዬን ለማክበር ሁላችሁም የሀገሬ ልጆች እኔ ለማስደሰት ከጎኔ ለሆናችሁ በሁሉም ነገር እጅግ በጣም ዝቅ ብዬ አመሰግናለሁ።